አይደለም አንተ ደደበው ማለት እግዚአብሔር አረ አይደለም ጌታዬ ማርያም ጨዋታ ማርያም አመዱ ነው ደደብ ነው ማታውቁት ትጠይቃለህ እንዴ ታዲያ አሁን ትጠይቃለህ ያው ጥያቄ የሬዲዮ ከንቲባ ማነሱ አሸናፊ ነው አንደኛ ጥያቄ ይላል ጠቅላላ እውቀት ነው በሰው አካል ውስጥ ትልቁ አካል ምንድነው ዋይዶ በትክክል አግኝቶታል እያጣደፈው ነው በጣም አሪፍ ቆዳ ነገር ነው ቆዳ ነው እንደራሱ ስንት አጉላት አሉ ሰባት ዋይዶ ይሄ ፍራ አሸናፊ አንተ ነው አደ ነክተና በቃ እሺ አንተ በጣም አሪፍ አሁን ወደ ማት እንገባለን የጭንቅላት ጥያቄ ነው እንቆቅልሽ ምን አቅልሽ ጭንቅላቷን ሲያዞራት የምታለቅስ ውሃ አይደለም ባባ እንደደረባ ማይር እስከሬ ነው አቁም በጣም አሪፍ በደንብ አዳምጡት ሺ አይን አለው ግን ጀንታ በጣም አለ አይደለም ፊልም አይ ቀድሞ ብሏል እኔ ነኝ አጫዋቹ ነኝ እሱ ጋር ጥሩትና አይደል ቀድሟል አዎ አሸናፊ ናዳጫው ከዚህ በኋላ 4 ሲደመር 8 ሲባዛ 3 ቀድሟል ጠቅላላ እውቀት ጋር ነው በምድር ላይ በጣም ጠንካራው የተፈጥሮ ንጥረ ነገር ምንድን ነው አይ ቀድሟል ተቀድማቸዋል በጣም አሪፍ ተቀድሟል እሺ በምድር ላይ ትልቁ አጥቢ ሰይፈኛው ነው ለም አሸናፊ እሱ ቀድሟል አንተ ነው መጀመሪያ ያልከው በቃ በጣም አሪፍ ቀድሟል አይደለም አሳ ነባሪ ነው ዝም በል 8 በደንብ አዳምጥ ሲካፈሉ ሲደመር 10 12 አሸናፊ የፈጠነ ትክክለኛ ጥያቄ ማለት ነው 14 ነው መልሱ 8 ሲካፈሉ 2 ሲደመር 10 ነው 11 ነው 14 ነው ቀላል ጥያቄ 2 ሲደመር 3 ሲደመር 9 14 ዋይዶ ምንድን ነው አረ ሙዙን እየበላችሁት ያው መደመር 222 ሲደመር 226 ቢፈሩት ሸሽተው አመልጡ ሞት አንጋታ በጣም አሪፍ ጋይስ ትለያለህ እስኪ እንደምታብ ጋይስ ፊልሙን ግባ እነጮታው ይታባሉ እሺ 900 በደንብ አዳምጡ 998 ሲቀነስ 558 364 አንተ ዋይዶ አግኝቶታል በጣም አሪፍ አንድ ሰው በራሱ ፍላጎት ወጥቷል ጋይስ እሺ ሰርቆ ከማሰብ ዳሽ እጅ መሰከረ አግኝቶታል አሪፍ መብረር የሚችለው ውጭኛ ጤን ሰማ ነው እሺ እኔ እኮ ለበለኝ በጣም አይናችን ያየው ነው እሺ እኔ እኮ ገና ያስበኩት ነው ይሄንን ማንም አይመልሰው እሺ 960 ሲካፈል ለ60 960 ሲካፈል ለ60 ዋላ ይለያል ዴቭ ይለያል ጋይስ በጣም አሪፍ ወይደኛል ግራ ተገባኛ 8 ሲባዛ 1 ሲደመር 2 ሲባዛ 1 ሲደመር 1 11 ይሄ መለሳችሁ እንዴት አገኛችሁ አያችሁ እሺ 6 ሲባዛ 6 ሲካፈል 6 ሲደመር 6 11 ዋይዶ በደንብ አይቻለሁ እንደበላችሁ አረ ሙዙን እየበላችሁት ፋሚሊ ስክሪን እንደበላችሁ እሺ 2 ሲደመር 3 ሲደመር 9 14 ዋይዶ በልቶታል ዛሬ አይደለም ሁለተኛ ጊዜ ጠይቁት እሺ 600 ሲቀነስ 395 12 ዋይዶ አይደለም አይ አሽ ተቀድሟል በደንብ ተቀድሟል እሺ በጣም አሪፍ ቀን በበቅሎ ዳሽ ለሊት በፈረስ ቀን በበቅሎ ዳሽ ማታው በቆሎ አግኝቶታል አጄ መልስ ላይ ተብኛል እንዴ አረ ሙዙን አበርት እንዴ ማታው በቆሎ ይበላል እግሩ 1 ጭንቅላቱ 3
ይሄ ትንሽ ከባድ ነው። መቆፈሪያ ምርጫ አለው ራሱ ምርጫ አልሳቸው ኧረ ሙዙ ብሉት አንተ እንዴት ነው ያገኘው? እሺ አንተ ራስህ ነው የጠየቀው። 816 ሲከፈል 16 አይዶ ለታብላ ሙዙ ባይዶ አስቀምጥ። በጣም አሪፍ 6 ሲባዛ 6 ሲከፈል 6 ሲደመር 6 አሸናፊ። የተላጣለ ሲባ አንድ አድበላ መሰለኝ። ምን አልኳቸው? እኔ ማውጣው ጥያቄ አይበላም። 635 ሲከፈል በቃ ይሄ ነው። አንተ 30 አንተ ምን መለስ አመስል አወጣው። በቃ ማይመጣ 2 ሲደመር 3 ሲደመር 9 14 አሸናፊ። አባፊላ እናንተ ቦታ አንድ ሙዝ ኢትዮጵያ በአፍሪካ በምን በኩል ትገኛለች? መዛቅ አሸናፊ ነው ግን ይሁንሽ። በኢትዮጵያ ውስጥ በሰሜን በኩል የሚገኘው ሀገር ምንድን ነው? የመጀመሪያው በጋራ ነው። እሺ የኢትዮጵያ ከፍተኛ ተራራ ምንድን ነው ይባላል? በረከት ቀደም ከወደ ስለሌለው ብቻ ነው እሱ ዳሽን ያለው ከድሬዳዋ ወደ ሀረር ስንሄድ የምናገኘው ወንዝ ምን ይባላል? ወንዝ እኮ ነው፣ ሀይቅ ነው እኮ። በቃ ዞሮ ዙሪያው ነው ይባላል። እሺ ይሄ ፈጣን ጥያቄ፣ የኢትዮጵያ ትልቁ ግድብ ምንድን ነው? ልክ ነው። አይ ውጣ እሺ የአክሱም ሐውልት የት ነው? የፋሲል ግንብ ነው። ጎንደር ብላ ኧረ ብለው እንዴ! እሺ አንድ ተራ ጥያቄ፣ የድሬዳዋ ከንቲባ ማነው ስሙ? አሸናፊ ነው። አሸናፊ እሺ የአዲስ አበባ ከንቲባ ስሙ ማነው? የአዲስ አበባ የበፊቱ ከንቲባ ማነው? ከተካኮማ እኔ እውነቱን ስነግርህ ማለት ነው አሸናፊ ነው የመለሰው። አሸናፊ ከዚህ በኋላ አይገባም። እሺ አሁን ለጠይቃችሁ ጥያቄ የድሬዳዋ የቀድሞ ከንቲባ ማነው? ኢብራሂም ኡስማን ግባ ማ ሩት አህመድ ቡኮ ነው አይደለም እንዴ? አህመድ ቡኮ ነው እንዴ? አህመድ ቡኮ ያሁኑ ምክትል ኧረ አይደለም። አንተ ደደብ ነው እግዚአብሔር። ኧረ አይደለም ጌታዬ፣ ማርያም ነው ጨዋታ ማርያም አህመድ ቡኮ ነው ደደብ ነው። ማታውቁት ትዘጋለህ እንዴ? ታዲያ ያሁኑ አይደለም፣ ምክትሉ አይደለም። ያሁኑ የቀድሞ ከንቲባ አይደለም። እግዚአብሔር ሶማሌን እኮ ይቀር እና አህመድ ቡኮ ነው። መኪና ቁጥር ነው እሱ ነው። ደደብ ነው አንተ እሱ ነው ምክትሉ እኮ ነው። እናመሰግናለን። የዛሬው ጨዋታ ይሄን ይመስል ነበረ። እንደዚህ ነው እንግዲህ አሁን እየተከራከርን ነው። እዛው የለም አለቀ። በባለፈው ጥያቄ ዋይዶ ነበር፣ በአሁኑ ጥያቄ ነው። ሁለቱም ጥያቄ አጭበርብሮኛል። በገዛ ፍቃዴ ነው የምወጣው። ሁለቱም ጥያቄ አጭበርብሮኛል። እነሱ ለመበላላት መልሻለሁ። እንዴት ነበር? እኛ እንደዚህ አይነት አልቃሻዎች ነው እናስተናግድ እና ይኸውላችሁ እስከ ዛሬ እንደ ከብት ሲበላ የነበረው ሌባ ይኸው ምግብ አጥቶ ፕላስቲክ ይልምን ያው እዚህ ጋር ነው እየቀላወጠ ነው። እንዴት ነበር የዛሬው ጨዋታ? እንደኔ በጣም ጥያቄውን ያወጣሁት ዴቫ እንዳይመልስ አድርጌ ነው ያወጣሁት። ተሳክቶልኛል። ከጠቅላላው ግን ዜሮ የሆነ ልጅ ጠቅላላው ምንም ጠቅላላው ወደ በአራት መቶ ቤት መልሶ እሱ 60-40 ይላል 36 ይላል። እና ይሄ ደደብ ነው። ይሄ ደግሞ ደደብ ሰው ጥያቄ አውጣ ብለን ተቸገርን። 50 ጥያቄ ብሎ 5 28 እያለው እና ለማንኛውም እነዚህና እነዚህ የመሳሰሉ ጨዋታዎችን በየጊዜው እያዘጋጀን እናቀርብላችኋለን። ሰብስክራይብ አድርጉ። ይመቻችሁ።